ይቅር በለን ተማጽነንሃል ፊት ወድቀን። ጤና ይስጥልኝ። ቀሲስ አስተርአየ ጽጌ በአሜሪካን ሀገር በዚህ በካንሳስ የደብረ ሳህል መድኃኔዓለም መምህር እንደምን አሉልኝ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አሜን። እና ወደ ዛሬው ጥያቄና መልስ ከመግባታችን በፊት ውይይት በጸሎት ይከፈት። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር አምላካችን ሆይ እናመሰግናለን። ለዚህች ዕለት ለዚህ ሰዓት ያደረስከን ስምህ የተመሰገነ ይሁን። አምላክ ሆይ የምንወያይበትን የምንነጋገርበትን ሁሉ የሚፈለገውን የምንመኘውን አንተ የምትፈቅደው እንድንዳስሰው ሕሊናችንንም አንደበታችንንም ከዳሂጽ ጠብቅልን። አምላክ ሆይ ሁላችንንም ባርከን። አገራችን ኢትዮጵያን በተለይ ቤተክርስቲያናችንን የተናወጠውን ሁሉ አንተ አጽናና። መሪያችን አንተ ሁን፣ አስተማሪያችን አንተ ሁን፣ አጋዣችን አንተ ሁን። ስለ ጻድቃን፣ ስለ ሰማዕታት፣ ስለ መላእክት፣ ስለ ቅድስት ድንግል ማርያም ብለህ ጸሎታችን ልመናችን እናቀርባለን። ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ ቀሲስ ውይይታችንን እንጀምራለን። በውይይታችን ወደ ዋናው ነጥብ ከመግፋታችን በፊት ቀሲስ አስተርአየ ጽጌ ባለፉት 20 ምናልባትም ከዛ በላይ ዓመታት በተለያዩ የህዋ ሰሌዳዎች ማለትም በድረገጾች እየጻፉ የሚያቀርቧቸው በሰፊው መነበባቸውን አስታውሳለሁ። አንዳንዶቹም በቪዲዮ እየተቀረጹ ለህዝብ ይቀርቡ ነበር። በየጊዜው በቤተክርስቲያንና በህዝብ ላይ አዳዲስ ነገሮች ሲከሰቱ ሐሳቦትን ያለምንም ማመንታት ለህዝብ ለማካፈል አይታክቱም። ከልጅነቱ ጀምረው በቤተክርስቲያኒቱ ያደጉ በቅኔው፣ በመጽሐፉ ትርጓሜ ትምህርት፣ በውጭም ትምህርት የበሰሉ እንደመሆንዎት ስለ እናት ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንቶቹ ቀደምት መሰረቶች አባቶች ያስቀመጡት እውነት እንዳይፋለስ ጦማር በሚሉት እርስዎ የሚያቀርቧቸው ጥልቅ ጽሑፎች ሁሉም አንባቢ የሚዘነጋው አይደለም። በተለያዩ ዩቲዩቦች ብዙ ሐሳቦችን አካፍለዋል። እንደው ካቀረቧቸው ብዙ ጽሑፎችም ከማስታውሳቸው ጥቂቶችን ለአብነት ብጠቅስ አህያዬን የሰረቃት ሌባ የአህያ አፈላላጊ ሲሆን አህያዬን እንዴት ላገኛት እችላለሁ በሚል ርዕስ ያቀረቡትን እናስታውሳለን። አገር ከሚያፈርሱ ሰዎች ጋር ተሰልፈን ኢትዮጵያን ከማፍረስ ማዳን እንዴት ይቻላል? የኢትዮጵያን ቤተክርስቲያን ቀኖናዋና ነገረ መለኮት በጥልቀት ካልተረዱት ጋር ተሰልፈን እንዴት ቤተክርስቲያናችን ተዋሕዶን ማትረፍ እንችላለን ብለው ያቀረቧቸው ሐሳቦች የሚታወሱ ናቸው። በሌላም በፍልተ ሰዓት ሰሞን ያቀረቧቸውን ሐሳብ እንዴት ደረሳችሁ ወይም አደረሳችሁ በሚል ሐሳቡን በገለጹበት ሰዎች ሲታረዱ ቆማችሁ ያያችሁ፣ የሕፃናት እልቂት የዘገነናችሁ፣ በሰይፍ ከመታረድ ከሞት አምልጣችሁ ከአዲሱ ዘመን ላይ እንዴት ደረሳችሁ በሚል ግጥም ያቀረቡት የብዙዎችን ልብ የነካ ነበር። ሌላው ሰው መልአክ አይሆንም በሚል ርዕስ ባቀረቡት ጽሑፍ መንፈሳዊነቱን አጥብቆ ህዝቡ ነቅቶ ቤተክርስቲያኑና ራሱን እንዲጠብቅ ለማሳሰብ በርታ እንግዲህ ጓዴ ቢሆንም ባይሆንም ሰው ቢማር ቄስ እንጂ ሰው መልአክ አይሆንም በሚለው የአንዲቷን ልጃገረድ ግጥም ከባለፈው ዘመን በማስታወስ ያቀረቡት የሚጠቀስ ነው። ከዚሁም ጋር ተስለክላኪው ዘንዶ በሚልም ያቀረቧቸው ጽሑፎችም ነበሩ። ሌላው ኢትዮጵያ ወደ ሕግ አራሚ ተገለበጠች በሚል ርዕስ የኢሬቻን አምልኮ የአይሁዱን፣ የሙስሊሙም፣ የክርስቲያኑም እምነት ሲቃወመው የቤተ ክህነቱ አቋም መደገፉ እጅግ አሳሰበኝ ብለው በእውነት ብስጭትዎትን መደረግ የሚገባውን እስከዛሬም ድረስ የሚታወስ ነው። ሌላው የዘንድሮዋ ጥምቀት
ምን ደመረች በሚል ርዕስ በጻፉት ጦማር በተለይም ከመላ ኢትዮጵያ የሚመነጩትን ገባር ወንዞችን እያስገበረ ወደ ግብጽ እንደሚፈሰው አባይ የጥምቀት በዓለም በኢትዮጵያ ያለፈችባቸውን ገጠመኞች እየደመረ ዘመናትን እያቋረጠ ወደ ትውልድ የሚሻገር ሌባ የማይሰርቀው ምስጥ የማይበላው የኢትዮጵያውያን ሕሊና ከተጻፉት መጽሐፍ አንዱ ነው። ይህንን ለሰሩንን አባቶች ክብር ምስጋና ይገባቸዋል ብለው የገለጹበት መንገድ እኔ በግሌም ሌሎችን ከምናደንቃቸው ሰባኪዎች ተሰምቶ የማይታወቅ ኢትዮጵያዊነትን በአስደናቂ ሁኔታ ገልጸውታል። ስለ ሁሉም ነገር እግዚአብሔር ይመስገን፣ ስላደረጉት ክብር ይስጥልን እላለሁ። በከዚህም ተያይዞ ቀሲስ አስተራየ ጽጌ አቡነ አውስጣቴዎስ እየተባሉ የሚጠሩት ሰው እዚህ በምንኖርበት አሜሪካን ሀገር ከነበሩበት ትምህርት ቤት በደብዳቤ በተገለጸ ጥፋት በተባረሩ ጊዜ ድርሻውን ለመወጣት ያደረጉትን ሙከራና ስትነጋገሩም አስታውሳለሁ። ይህንንም ስለ ጉዳዩም ከ7 ወር በፊት ገልጸው ከዚሁም ጋር የሞርሞን ተልእኮ ተሰጥቶት የቤተ ክርስቲያኑ ኃላፊነት ይዞ አደጋ ስጋት ስለሆነው ሰውም ለመግለጽ ፈልገው ለሌላ ጊዜ ያስተላለፍነውም በይደር በቀጠሮ አስታውሳለሁ። አሁን ዛሬ ወደምንነጋገርበት አሁን የተከሰተው ለቤተ ክርስቲያኗ የአንድነት ታላቅነት አውዳሚ ክስተት ሁሉንም የተዋሃዱ አማኝ በአራቱም አቅጣጫ በአገር ውስጥም በመላው ዓለምም ለእምነቱ አስፈላጊውን ሁሉ ለማድረግ የቅዱስ ሲኖዶስን ትእዛዝ በተጠንቀቅ ነብቶ በመጠበቅ ላይ እንዲደርስ ያደረገውና የአባ ሳውሮስ የሚባሉ ሰው ሲኖዶስ ብሎ ራሱንና ሌሎችንም 25 ሽሞኞች እንደ ቤተ ክርስቲያን ሽሞ የሚያካሄደውን ፈተና እንዴትና በምን ይፈርጁታል፣ ይገልጹታል? እነሱና የፖለቲካ ደጋፊዎቻቸው እንደሚሉት በድርድር ወይስ በውግዘት እንዴት ይፈታል? ቀሲስ አስተራየ ጽጌ፣ ይሄ መሪ ሐሳባችን መሪ የውይይት ርዕሳችን ነውና እነሆ መድረኩን ሰጠሁት። አመሰግናለሁ። በመጀመሪያ ባለፉት ዘመናት ዓመታትና ወራት የተጻፉትን የተቀረጹትን በማስተዋስ ሐሳባችንን ወቅቱ የሚጠይቀንን አያይዘን ለመወያየትና ምንድን ነው ማድረግ የሚገባን የሚለው ላይ ለመድረስ ወደ ኋላ በመመለስ የኔንም አይምሮ ስላስቀመኝ እግዚአብሔር ይመስገን። አመሰግናለሁ። ወደ ደረስንበት ሄደን ዝርዝር ሀተታውን ከማየታችን በፊት ምን ላይ ነው ያለነው? አሁን ማንኛውም የኦርቶዶክስ አማኝ በተለይ እኛ ካህናቱ በሰማይ የምትኖር አባታችን ሆይ የምንለው በየአረፍቱ ላይ ነው። ጸሎታችንን ጀምረን እስክንጨርስ ድረስ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ደጋግመን እናመጣዋለን። በዚህ ጸሎት ኢታብአነ እግዚኦ ውስጥ ተመንሱት አላ ድኅነነ እምኩሉ እኩይ የሚለውን ነው ዛሬ የምንወስደው። ጌታችን ኢየሱስ ክርስቶስ ይህን ጸሎት ያስተማረንና ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ በሉ ይህን ጸልዩ ብሎ ያስተማረን ክርስቶስ ነው። አሁን ወደ ፈተና አታግባን ብለን ይህን የምንጸልየው ከክፉ ሁሉ አድነን እንጂ የምንለው በሰላም ጊዜ ነው፣ ምንም ባልሆነበት ጊዜ ነው። አሁን ፈተና ውስጥ ገብተናል። ኢታብአነ እግዚኦ ውስጥ ተመንሱት አንልም። አገር እየተቃጠለ ቤተክርስቲያን እየተናወዘ ህዝቡ እየተበታተነ ኦልሬዲ ፈተና ውስጥ ስለገባን በሰላም በደህና ጊዜ እንዳለን ቆጥረን ኢታብአነ እግዚኦ ውስጥ ተመንሱት አንልም፣ ገብተንበታል። እንደገና ከክፉ ሁሉ አድነን እንጂም አንልም፣ በክፉ ሁሉ ውስጥ ገብተንበታል። እንግዲህ ይሄ መንሱት የሚባለው እምኩሉ እኩይ ክፉ ሁሉ የሚባሉት ምንድን ናቸው? እነዚህን በመጠኑ እናያቸውና አሁን የደረስንበት በምን ግንዛቤ በቀኖና ወይስ በነገረ መለኮት የሚታየው እንዴትስ ይፈታል ወደሚለው እንሄድ። መልካም።
እንግዲህ ቀኖና በዘመን በሰዓት በቦታ በኮንዲሽን ከፍ ዝቅ የሚል ነገር ነው። ዶክትሪን ግን በቦታ በሰዓት በቁስ አካል የሚመጥን ነገር አይደለም። የትም ሂድ ዶክትሪን የሚሻሻል አይደለም። ቀኖና ግን ዘመን፣ ቦታ፣ ጊዜ፣ ኮንዲሽኖች ሁሉ ቀኖናዎች ይቀያየራሉ። አሁን የተከሰተው ችግር በምንድን ነው የምንፈርጀው? በቀኖና ነው ወይስ በነገረ መለኮት? ይህን ለማየት ክርስቶስ ምን አለ? ዘኢኮነ ምስሌ እዱየ ውእቱ ይዘርወን ይዝርኦተ ከመ ይጋባ ምስሌሁ። እኔን የሚጠላ እኔን የማይወድ ከኔ ጋር የማይሆን ሁሉ ይበትነኛል፣ ጠላቴ ነው አለ። እዱየ ውእቱ ጠላቴ ነው። ከኔ ጋር ያልሆነ ሁሉ ጠላቴ ነው። ከዚህ ጠላት ጋር ተስማምተን እንዳንሄድ ተዋጉት፣ ተፋለሙት፣ እምቢ በሉት፣ እጃችሁን አትስጡ፣ ፈቃዳችሁን አታስገዙ ብሎ ክርስቶስ ነግሮናል። ፈቃዳችንን የምንሰጠው ለእግዚአብሔር ነው እና የክርስቶስ ጠላት ማን ነው? የእግዚአብሔር ጠላት ማን ነው ብለን ብንል የህዝብ ጠላት ሰይጣን፣ የህዝብን ህይወት፣ የህዝብን ደህንነት፣ የህዝብን ሰላም፣ የቤተ ክርስቲያንን ጸጥታነት የሚያውክ ሁሉ ጠላት ነው። እንግዲህ ከኔ ጋር ያልሆነ ሁሉ ጠላቴ ነው፣ ይበትነኛል ብሎ ያለው ክርስቶስ ነው። ምዕመናንን የሚበትን፣ ምዕመናንን የሚበጠብጥ፣ ምዕመናንን የሚከፋፍል፣ አብያተ ክርስቲያናት ሁሉ የሚያናውጥ የክርስቶስ ጠላት። ከቅዱስ ጳውሎስ ጋር ቅዱስ ጳውሎስን ለመመለስ ቅዱስ ጳውሎስን ምዕመናን ሲያሳድድ ሳውል ሳውል ለምን ትሰድደኝ? የመሰከረ ኢየሱስ ተቀሞት በልህ ሳውል ሆይ ለምን ታሳድደኛለህ? በሾተሉ ላይ ብትቆም አንተን ይጎዳሃል። ሾተል ምንድን ነው? ሰይፍ ምንድን ነው? እኔን ብታሳድደኝ በሰይፍ ላይ መቆም የሚጎዳ አንተን ብሎ ተናግሯል። ለምን ትሰድደኝ? ቅድም ከኔ ጋር ያልሆነ ይበትነኛል። አሁን ደግሞ ቅዱስ ጳውሎስን ለምን ታሳድደኛለህ ብሎ ያለው ክርስቶስን አይደለም። ጳውሎስ ያሳድ ምዕመናንን ነበር ይበትን የነበረ። እንግዲህ ይህንን ይዘን ሁልጊዜ በሕዝብ ፊት ቆሙ ዲያቆኑ የሚጸልይ ወይም መመልከት በእንተ ማኅበረነ አስተበቁ ከመ እግዚአብሔር ከመ ይቀበልነ በኅብረተ መንፈስ ቅዱስ እስከ ፍጻሜ ነው። ስለ ኅብረታችን፣ ስለ አንድነታችን እግዚአብሔር በመንፈስ ቅዱስ አንድነት የጠበቀን ዘንድ እንማልዳለን እያለ ነው ዲያቆኑ። ሕዝቡ አሜን ኪርያላይሶን ይዞ የተሳለን ብሎ ተሰጥቶ ይመልሳል። እንግዲህ ቅዳሴውን ይሄን የሚለው ቅዳሴው ከሐዋርያት ከክርስቶስ የወጣ የተቀዳ ነገር ነው። በእንተ ማኅበረነ ስለ አንድነታችንን በመንፈስ ቅዱስ ኅብረት ይጠብቅ ዘንድ ወደ እግዚአብሔር እንማጸናለን። አሁን በመንፈስ ቅዱስ ኅብረት አንድነታችን እየተጠበቀ ነው። እንግዲህ ራሳችንን አይደለም፣ እውነቱን እንነጋገር። አሁን ያለንበት ሁኔታ ቅዳሴው በሚለው አይደለም፣ በኅብረተ መንፈስ ቅዱስ አይደለም። ቤተክርስቲያኒቷ እየተመራች ያለችው እንዴት ይቀደሳል? በእውነት እንነጋገር። እንግዲህ ፍርጥርጥ አድርገን መነጋገር አለብን። አሁን ፈተና ላይ ነው ያለን ኦልሬዲ። መልካም። ምክንያቱም የኢትዮጵያ ቤተክርስቲያን ከዓመት እስከ ዓመት ለኔም እንትን የሚለው ከዓመት እስከ ዓመት ጸሎት ይደረጋል፣ ቅዳሴ አለ፣ ሁሉን ነገር ስርዓቱን ጠብቃ ታካሂዳለች። በአእምሮዬ ሁሌ የሚመጣብኝ የነነዌ ችግር በ3 ቀናቶች ሲፈታ አሁን ወደ ደነው አንሄድ ጥያቄውን ላመጣልህ ሲፈታ የሀገራችን ደግሞ ይሄ መሆኑ ለኔም ለራሴ ሐሳብ ሆኖብኛልና በዛ ማያያዝ እንዲፈታ እንግዲህ ቅዳሴውን እንመለከት። አሁን ክርስቶስ የተናገረውን እንደገና ክርስቶስ ለጳውሎስ የተናገረውን ይዘን እየሄድን ነው፣ ወደዚያ እየተንደረደርን ነው። ኦኬ በኅብረተ መንፈስ ቅዱስ ይቀበልነ እንላለን። እስካሁን ድረስ ባየናቸው ዘመናት ይሄ የምንቀድሰው ዲያቆኑ የሚለው በትክክል እየሄደ ነው። ሕዝቡስ አሜን ኪርያላይሶን ይዞ የተሳለን ብሎ ሲል ተሰጥኦውን ሲመልስ ዲያቆኑ ያነብበው ገብቶት ነው። ይሄ ነው አሁን እዚህ ላይ ነው መነጋገር ያለብን። አሁን ፈተና ውስጥ ገብተናል።
ወደ መጽሐፉ መግባት አለብን እና በህብረት መንፈስ ቅዱስ ይክበን፣ በመንፈስ ቅዱስ አንድነት ይጠብቀን ዘንድ አንድነታችን እንማልዳለን ይላል። ኦኬ፣ አሁን ወደ እውነቱ እንምጣ። ወንድም ይላል እኔ ማንም ሰው እኔን ቢዘልፈኝ ቢደበድበኝ የፈለገውን ነገር ቢያደርገኝ አልቆየም። ቤተ ክርስቲያን፣ ህዝበ ክርስቲያን፣ ሀገር ሲነካ ግን ያምኛል። የቁፍ አባቶቻችን የሰጡ እውነት ነው። አሁን ህዝቡ ተነክቷል፣ ቤተ ክርስቲያን ተነክታለች፣ ህዝቡ ተበሳጭቷል፣ ተቆጥቷል። የህብረተሰቡ ቁጣ፣ የህብረተሰቡ ንዴት፣ ይህ ሁሉ እንዴት መጣ ብለን ስንል ከቅዳሴው ጋር እየተጋጨ ነው የመጣ ነው። ኦኬ፣ አሁን ሰው ለመውቀስም አለ እውነቱን ካልተናገር መፍትሄውን ማግኘት አንችልም። ግማሾቻችን ወያኔ ጋር ተሰልፈናል፣ ግማሾቻችን ከብልጽግና ተሰልፈናል። በህብረተ መንፈስ ቅዱስ ከሚለው ከቅዳሴው ጋር ተጋጨ። የለም በህብረተ መንፈስ ቅዱስ አንድነት፣ ስለ አንድነታችን የቆመ ቃል የለም። ግማሾቻችን ወያኔ ጉያ ውስጥ ገብተናል፣ ግማሾቻችን ብልጽግና ውስጥ ገብተናል። አሁን ደግሞ የወጡት አፈንግጠው ሸኔ ጉያ ውስጥ ነው። ሶስት ነገር ተፈጠረ ማለት ነው። ስለዚህ ስንሄድበት የነበረው ከቅዳሴው ጋር ይጋጭ ነበረ። አሁን ፈተና ውስጥ ገባል። አሁን ዘመነ መንሱት እኩይ ጠብቀን የምንለው ሁሉ በሰላም ጊዜ የምናደርገውን አሁን የምንጸልየው አይደለም። እኩይ ውስጥ ገብተናል፣ ፈተና ውስጥ ገብተናል። አትናቴዎስ የሚባለው ምን አለ? ኦ ካህናት አንትሙ ተአይንቲሁ ለእግዚአብሔር፣ እናንተ ካህናት የእግዚአብሔር ዓይኖች ናችሁ፣ ተጠንቀቁ፣ እርስ በርሳችሁ ተያዩ፣ ተመዛዘኑ፣ ተፈታተኑ፣ ነገራችሁን ወይም ነገር ቅሙ በአበይ ነው፣ አድሎ በሌለበት፣ ሰራቂ፣ ሌባ፣ ዝሙተኛ ከመካከላችሁ አውጡ፣ አብሯችሁ በጸሎት አይሰለፍ፣ ተጠንቀቁ። ከህብረታችሁ በእውነት በወንጌሉ በእምነቱ ላይ ይሁን። እንግዲህ ቅዳሴውን የሚለው ቅዳሴውን ሁሉ የሚነግረን ከዚህ ሁሉ እንድንጠነቀቅ ይነግረናል። እንደገና የዮሐንስ ወልደ ነጎድጓድ አብጥሎ ለዚያ ያምክረና ወስድዶ እምኔነ ዘተከላ ሁከታቸው፣ በቤተ ክርስቲያናችን ሁከት የተከለው እኛን የሚከፋፍለንን አባረው፣ ስደደው፣ ከመካከላችን አውጣው። እንግዲህ ቅዳሴ የምንለው ይሄ እንግዲህ ለዘመናት በየጊዜው የምንቀድሰው ቅዳሴ የምናነበው ነው። ግን በዚህ ስንሄድ ነበር ወይ? አሁን ፈተና ውስጥ ገባል። አልነበርንም፣ በዚህ ውስጥ ከቅዳሴው ጋር አልነበርንም፣ ከነገረ መለኮቱ ጋር አልነበርንም፣ ከቀኖናው ጋር አልነበርንም። ኦኬ፣ ፍትሐ ነገሥቱ ምን ይላል? ሰናይነ አእምሮ ወምግባር ወተማህርያን ውስተ ኩነታቲሆሙ በእንቲአሆሙ ይታኮቱ መምህራን ይሆኑ። እናንተ ሰዎች የመምህሮቻችንን የአባቶቻችንን ምግባረ ሰናይ ምሳሌ እናያዝ። ሰናያነ አእምሮ ወምግባር ወተማህርያን፣ አእምሯችን የነቃ ይሁን። ውስተ ኩነታቲሆሙ፣ የአባቶቻችንን ምሳሌ የሊቃውንቶችን ምሳሌ ተከትለን እንሂድ። በእንቲአነ ከመ ይታኮቱ መምህራን ይሆኑ፣ እኛ በምንሰራው እኛ በምናደርገው በቤተ ክርስቲያን ዙሪያ ያለው ሁሉ ክብር ይመሰገን ዘንድ፣ ትውልዱን ይከተለን ዘንድ። የተማራችሁትን ጠብቁ፣ ከነማን እንደወረሳችሁ ተጠንቀቁ። ለመምህሮቻችሁ ለጉባኤው ለተማራችሁት ክብር ስጡ። መምህሮቻችሁን እንዳታስወቅሱ ተጠንቀቁ። ዛሬ የምንሰራው ሁሉ መምህሮቻችንን እያስወቀስን ነው። ይህችን ቤተክርስቲያን ሲጠብቁ የነበሩት መምህራን የት ነው ያሉት? የነገሩን በጉባኤው የት ነው ያሉት? ለዚች ቤተክርስቲያን ያለሙ ቅዱሳን አባቶቻችን የት ነው ያሉት? አሁን ይሄ እያሸማቀቀኝ ያለ ማንን ነው እየመሰልን ያለ ነው? ይቀጥልና ፍትሐ ነገሥቱ ምን ይላል? ይርሐቁ እምሰርጉ ህዝባውያን ወልማዳያቲሆሙ ከመ አበው እነነሳይነ እምኔሆሙ ምግባረ ትሩፋት። ከዓለማውያን ንክኪ እንራቅ፣ ከእነሱ ጋር ራሳችንን አናዋውዳት፣ እንራቅ ከነሱ። አባቶቻችንን እንምሰል። ዛሬ ከነማን ጋር ነው እየተመሳሰልን ያለን? ከፖለቲከኞች ጋር እኮ ነው እየተወዳደርን ያለን።
ኑሯችን ከነሱ ጋር ንጽጽር ነው ያለነው። በቅንጦት ነው። ህዝቡ በጣም በስቃይ በጭንቅ በችግር ነው ያለው። እኛ የምንኖረው ግን ላይ ነው። ረስተነዋል ህዝቡን። ስለዚህ ዘመነ መንሱት ውስጥ ገብተናል። ክፉ ሆኖ ዘመን ሁሉ ገብተናል። እንዲያውም ምን ይላል ፍትሐ ነገሥቱ? ቅንጦት ውስጥ የገቡ መንፈሳውያን ሰዎች ተመልከት። ቅንጦት ውስጥ የገቡ ወይ ቀጽው ሰባ ላይ ሊሆኑ ወይ አስተናስ ወይ ሐስስ ሞቶሙ ከማይኩኑ ውቱ ማይሩ ቢሆኑ እንደነዚህ መንፈሳውያን መስለው በቤተ ክርስቲያን የገቡ ሰዎች ከነሱ ተሽለው የሚመስሏቸው ሊቃውንት ከሰው ከውጭ የዓለም ሰዎች እየተከራዩ ያስገድሏቸዋል። እንግዲህ መጽሐፉ ነው የሚለው አንቀጽ 10 385 ወይ ቀጽው ሰባ ላይ ሊሆኑ በምሁራኑ በሊቃውንቱ ዘንድ ከውጭ ሰው እየጋበዙ ያስመጣሉ። ከነሱ የተሻሉትን የሚመስሏቸው ሁሉ ያሳፍኗቸዋል፣ ያስገድሏቸዋል። ተነገስቶ የሚለው እንግዲህ አሁን ሲበታተን የምናየው የት ነው? አንዱ ሌላው እያገብቷል። አፒል የሚያደርገው ለሌላ ነው፣ ወደ እግዚአብሔር አይደለም፣ ወደ እግዚአብሔር አይደለም። አሁን እነዚህ አሁን የወጡት ሰዎች የት ናቸው? ከመንግስት ጋር ናቸው? ከወያኔ ናቸው? ከማን ጋር ናቸው? ስለዚህ መጽሐፉ እንደሚለው ወይ ቀጽው ሰባ ላይ ሊሆኑ ሁሉም አንዱ በአንዱ ላይ ምድራዊ ኃይል እንዲረዳው እየጮኸን ያለ አንዱ በአንዱ ላይ ሌላው ወታደር ይጠራል፣ ይሁን ሌላው ወታደር ይጠራል። እንግዲህ መጽሐፉ የሚለው ይህንን ነው። ታዲያ ምንድን ነው የምናደርገው? ምንድን ነው በአሁኑ ጊዜ ልንሰራው የሚገባል? አሁን ወደድንም ጠላንም ቅድመ ሕጽቦ ለጻል ወለጽዋን ተውስጡ ከመይኩን ንጹሐን ጣፉ አንታፋው ብሎ ክርስቶስ እንደተናገረው እያንዳንዳችን የሄድንበትን መፈተሽ ነው። እያንዳንዳችን ሕሊናችንን ማጽዳት ነው። እያንዳንዳችን ቤተ ክርስቲያኒቷን የምናጸዳበት ጊዜ አሁን መሆኑን መገንዘብ አለብን። በምን መልኩ እናጸዳዋለን? እንዴት ነው የምናጸዳው የሚለውንም አብረው ይመልሱት። ልክ ቅዳሴው ተናጽሑ በበይናቲክሙ እርስ በርሳችሁ ተያዩ፣ ተመዛዘኑ፣ ተፈታተሹ እኛን ነው የሚነግረን። በውስጣችሁ ሰራቂ እንዳይኖር አውጡት፣ አጽዱት። በውስጣችሁ የጸዳ ከሌለ ከውጭ የሚመጣውና ሰርስሮ የሚገባው የሚገለብጣችሁ ቀላል ነው። ስለዚህ ችግሩን መዝጋት የምንችለው ውስጣችንን ስናጽዳ ነው። ሕሊናችን ሲጸዳ ነው። እኔ ሰራቂ ከሆኑ፣ ዝሙተኛ ከሆኑ፣ ጠጣፊ ከሆኑ ምን ይላል ቅዳሴው? እላድከሙ ሥጋሆሙ በዝሙት ወደ ዝሙት ይሄዱ፣ ወደ ስርቆት ይሄዱ፣ ኦልሬዲ ኃይላቸውን አድክመውታል ይላል። ሞራል የላቸውም፣ እጃቸውን በቀላሉ ይሰጣሉ። ቅዳሴው ነው የሚለው እላድከሙ ሥጋሆሙ በዝሙት፣ በዝሙት ስጋቸውን ሞራላቸውን ያደከሙ የላሸቁ፣ በኃያላን ፊት መቆም የማይችሉ፣ በፍርሃት የተዋጡ፣ ይህም ባደርግ ይሄ ይመጣብኛል፣ ይህም ባደርግ ደግሞ እታሰራለሁ፣ ይህም ባደርግ ይሄ በጎኔ ይመጣል ይከሰኛል፣ ይህም ባደርግ ደግሞ የሰረኩት የቀጠፍኩት ያደረጉት ነገር ስላለ ይወጣብኛል። እንግዲህ ቅዳሴውን ይሄን የሚለው እላድከሙ ሥጋሆሙ በዝሙት፣ ስጋቸውን ሕሊናቸውን ባልሆነ ነገር ያደከሙ ሰዎች በቤተክርስቲያን ውስጥ መግባት የለባቸውም። እንዲህ ያለ ጊዜ ሲመጣ ፈተና ውስጥ ነው የምንገባው። እንኩሉ እኩይ ከነዚህ ሁሉ አድነን ነው የምንለው። በጸሎታችን ሁል ጊዜ በየዕለቱ አላድነን እንኩሉ እኩይ ከክፋቱ ሁሉ እንደዚህ ያለ ነገር ከመግባቱ ከክፉ ዘመን ሁሉ አድነን ብለን በየጊዜው በደህና ጊዜ የምንጸልየው በመከራ ጊዜ እንዳይመጣ ነው። እንግዲህ የታባህና ጊዜ ውስጥ መንሱት የምንል ከሆነ አሁን ፈተና ውስጥ ገብተናል። ወደ ፈተና አታግባን ነው የሚለው አይደለም። ፈተና ከገባን በኋላ ቁጭ ብለን የታባህና ጊዜ ውስጥ መንሱት አንድል መስቀሉን ማንሳት ነው። መጣ እኔ ወንድሜ በኢትዮጵያ ናና መስዋዕት ክፈል ብሎ የሚጠራኝ ካለ ወደኋላ ዘመኔን በዚች ቤተክርስቲያን ጨርሻለሁ። ይሄ ጥሪ ለመነኮሳቱ ብቻ ሳይሆን አሁን ጥሪው የተነገረ ጳጳሳት ልሁን የተባሉ የኢትዮጵያን ቤተክርስቲያን በዓለም ዙሪያ የተማሩ የሚቃጠሉ ስንቶች ናቸው? በየዩኒቨርሲቲው ያሉት ስንቶች ናቸው? እነሱ አልተጨመሩ። የግል ጥሪ ነው የተደረገው። እነዚህንም መነኮሳት እኮ አየናቸው፣ አብረናቸው እኮ ሄድን እኮ፣ አብረናቸው ተጓዝን እኮ፣ አብረናቸው እኮ የታባ እንደዚህ ውስጥ መንሱት ብለናል፣ አላድነን እንኩሉ ብለናል።
ክፋቱም የመጣው ከነሱ ነው። ፈተናውም የመጣ ከነሱ ነው። ይሄ ባይሆን እነዚህ ሰዎች የተማሩ ቢሆኑ እንዴት ለብቻቸው ተገንጥለው ይሄዳሉ? ፈተና በመጣበት ጊዜ፣ አገሪቷ በምትናወጥበት ጊዜ፣ አገሪቷ እያረገረገች ባለችበት ጊዜ፣ እምነቱ በፕሮቴስታንቱ በሚፈተንበት ጊዜ ይህንን ወቅት ጠብቀው እንዴት ሌላ ሲኖዶስ ይፈጥራሉ? እነዚህ ሰዎች እነማን ናቸው? ከውጭ ሰርገው የገቡ ቤተክርስቲያኒቷን የማያውቋት አሁን የጠቀስኩልን ቅዳሴውንም ሆነ ጸሎቱን ሳያውቁ እየዘለሉ የገቡ ናቸው። የሚሉትን እንኳን ለማድረግ ቢፈልጉ በደህና ጊዜ ማድረግ ይችላል። እንዴት ይህን ቀውጢ ጊዜ፣ ፈታኝ ጊዜ፣ አስጨናቂ ጊዜ፣ ሰው እየሞተ ሰው እያለቀ ለማን የቆሙት እነዚህ ሰዎች? ምን አለ በወያኔና በመካከል አገር ህዝቡ ሲታረድ፣ ህዝቡ ሲሰቃይ፣ አገሪቷ በደም ስትጨቀኝ፣ መሬቱ በሰው ስጋ ሲሸፈን ምን አለ ይህን እያደረጉ ሰው አትግደሉብን፣ ሰው አይሞት፣ ያጠመቅነው ህዝብ እያለቀ ነው፣ አትግደሉብን ብለው ለምንድን ነው ይችን ያላደረጓት? ይህን ከማድረግ ይልቅ እንዲህ ያለውን ነገር ለምን ያመጣሉ? ከ2 ሳምንት ነው ከ3 ሳምንት በፊት አንድ ሰው አንድ ውሸት ነገር ተናገረ። ውሸት ትልቅ አለት ሲሰነጠቅ አየሁ። ያ የአለቱ መሰንጠቅ ከስህተት የመጣ ከኃጢአት የመጣ ነው ብሎ ተናገረ። በመጨረሻ ደግሞ የማርያምን ነገር አመጡ። አወቁን፣ በጠበጡን፣ ተናወጠሉ። አሁን ደግሞ ይህን አመጡት። ይሄ በቀመር የሚደረግ ነገር ነው። እነዚህ አሁን ተከፈልን ያሉት ጳጳሳት ይህን ሁሉ አያውቁም ማለት አንችልም። እየተነጋገሩ እየተወያዩ ምን ማስረጃ አለን? ምን ማስረጃ አለን? ያለ ማወቃቸው የሚሰሩት ስራ አሁን ቅዳሴው እኮ የሚነግረን በእንደዚህ ያለ ቀውጢ ጊዜ አንድ ላይ ቤተክርስቲያኒቷን ለመደገፍ እንደመቆም ለብቻ ተበታትነው ሲመጡ ከዚህ የበለጠ ሌላ ምን ማስረጃ እንፈልጋለን? ቅዳሴው እኮ ነገረን። ስህተቱንማ ሲያደርጉ አብረን አልተሰለፍንም፣ አብረን አልተነጋገርም፣ አብረን አልተወያየንም። ስራቸውን ስናይ ግን እነዚህ ሰዎች እንደገና ፈተናውን እንመልከት። ይሄ ባለፈው ጊዜ ስለ እመቤታችን ያነሳው ሰውዬ ምንድን ነው ያለው? እንዴት ያለ መልአክ ሊሆን ነው መንፈስ ቅዱስ የገለጸለት ያን ትንቢት የነገረው? እዚያው ቤተ መንግስት የሚቀመር የሚቦታ ነገር ነው። እዚያው ቤተ መንግስት ኪችን ውስጥ የሚደረገው ነው ያፈነዳውን ሰውዬ አየሁ። ክርስቶስ ምን አለ? ኦ መደለዋን ለገጸ ሰማይ ታምሩ ፈክሮቶ ወተአምረ መዋዕል ሰፎ ይታምሩ። አንተ ግብዝ ጸሐፍት ፈሪሳውያን ምልክታት አየናል። እንዴ በአካባቢ የሚደረገውን የማታውቅ ግብዝ እንዴት ነገረ የሰማውን ነገር እንዴት አውቃለሁ ትላለህ? እኛ ካህናቱ እለሩሃን አይንቲና እለትኩላን በውስጥ አራት አይን 4 ጆሮ እንዳለን ቅዳሴ ይነግረናል። አንዱ 2 አይናችን እዚህ የተጎለተ ነገር ነው ውጭ ነው ያለን። 2 አይናችን ግን የልባችን ብሩህነት ህሊናችን አስቀድሞ መያዝ፣ ነገሮችን መተርጎም፣ ህዝቡ ጋር ከመድረሱ በፊት መከራው፣ ጭንቁ፣ ችግሩ እኛ ጋር ደርሶ ከኛ ጋር ነጥሮ መሄድ አለበት። እኛ ተኝተን ይቀን ይሄ ሰውዬ ትልቅ አለት ተሰነጣጠቃል። ያ ትልቅ አለት ከኃጢአት የመነጨ ነው ብሎ ተናገረ። ከየት አመጣው? አከታተልና የማርያምን ነገር አመጣ። አሁን ተከታተልና የመጣ እና እናንተ ግብዞች አካባቢያችሁን ይውት ተርጉሙት ብሎ ክርስቶስ ተናገረ። እኛ ካህናቱ በአካባቢያችን የሚደረገውን ካላየን፣ ካልነቃን፣ ካልተገነዘብ እንዴት አድርገን ህዝቡን የምንመራ? እንዴት ነው ከፈተና እንድንወጣ ነው? እንዴት ነው የእግዚአብሔር ልብ የእግዚአብሔር አይን መሆን የምንችለው? ከህዝቡ አልተሻልንም፣ እውሮች ነው የሆነው። ያ ፓስተር ነገርኩ። ያ ፓስተር ቀደም ብሎ አለት ሲሰነጠቅ አየሁት አለ። ይህን ሻለ የከተማ ጮሌ፣ የከተማ አጭበርባሪ ህዝቡን ምን ያህል ደንቆሮ እንዳደረገ፣ ምን ያህል በመንፈስ ቅዱስ እንደሚጫወቱ ቤተ መንግስቱ ይህን አያውቅም። ቤተ መንግስቱ ውይ ያለ ሰውዬ ነው። ቀጠለና የማርያምን ነገር ዛሬ ነው የማርያምን ነገር የሚነግረን። አሁን ከዚያ ቀጥለው እነዚህ ሰዎች መጡ። አሁን እነዚህ ሰዎች ከነዚህ ጋር አይነጋገሩ ማለት ይቻላል? ምኖች ነን? ደንቆሮች ነን? ይኸውልህ እንዲህ እኔ ራሴ ነው ያለው። እኔ ከእናትና ከአባት የተለይቼ እኔ ቤት የተንከራተትኩት
በትርጓሜ መጻሕፍት የተንከራተትኩት፣ በየአስኳላው ትምህርት ቤት የተንከራተትኩት ይህንን መቃኘት መተርጎምና የዚህ ሸፍጥ መረዳት የሚያቅተኝ ከሆነ ለምን ከአጎቶች ከወንድሞች ጋር እያቀራረው እየፎከሩ ገጠር በቀረው የኔ በትምህርት መድከም የምንድን ነው? በቅኔ ቤት መድከም የምንድን ነው? በመጽሐፍ ቤቱ መድከም የምንድን ነው? ይህንን አስቀድሜ አውቄ ተረድቼ ለህዝብ መግለጽ ካልቻልኩ እኔ እንዲያውም የቤተ ክርስቲያኒቷ ፈተና ነኝ። የቤተ ክርስቲያን ውድቀት እኔ ነኝ። ያለ አቅሜ ያለ ችሎታዬ በህዝቡና በእግዚአብሔር ፊት ተገጥሞ አደርጋለሁ። ይህ ከቤተ መንግስቱ የመጣ ሆነ አስብ። ከወር በፊት ትልቅ አለት ተሰነጠቀ። አየኋል ጠላ ስለ ማርያም አመጣና ኦርቶዶክስ ተጠቀቀ። ስለ ቅድስት ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይሄ እንደሚሉት የተቀነባበረው ነገር እንደሚሆን ስለተረዳው ስላወቀው በአለት መሰላትና አለት ሲሰነጠቅ አየሁ አለ ነው የሚሉ። ይሄ ነው በቃ፣ ሌላ ቁማር የለውም። ይህንንም መተርጎም ካልቻል ትምህርት ቤት መሄዳችን ይሄ እኮ ግልጽ እኮ የመጨረሻ ዱርዬ እንኳን አገሩን ይወዳል። እንደው ቀሲስ በሰፈር ያለ እንደው አገሩን ይወዳል። ጎረቤቱም ሰፈሩም አብሮ አደጉም እንዲጎዳበት አይፈልግም። አልፎ ሄዶ ምናልባት ሌላ ሰው ሊያጠቃ ይችላል። ይሄ እኮ አሁን ያሳደገችውን ለዚህ ያበቃችውን በጨለማው ዘመን በነበረበት እሱ አይደለም አያቶቹ ሳይፈጠሩ በቅድስና የኖረችውን ቤተክርስቲያን በዚህ መልኩ ለማዋረድ መሞከራቸው እንዳሉት የተቀነባበረና የተጠና ነው ወደሚል ይወስደናል። ደግሞ በጥምቀት ዙሪያ ነው ይሄ የተደረገው። ተመልከት፣ ጥምቀት ምንድን ነው ብለን ስንል እንዲህ ለመሆኑ የጥምቀቱ ስርዓት ብናየው መጽሐፍ ቅዱስን እኮ የሚያነበው የዓለም ክርስቲያን ሁሉ ያነበዋል። ዋይ ለምን ግድን ነው ጥምቀቱ እኛ ጋር ሲደርስ ሐዋርያ ያስነሳው? ለምንድን ነው? ምክንያት አለው። ዝም ብሎ የመጣ ነገር አይደለም። ይሄ ጥምቀቱ ጽድቅን መፈጸም አለብን ብሎ ክርስቶስ ያወጀው ነው። ይህቺ ጽድቅ ናት አሁን እየተፈተነች ያለችው። ይሄ ጽድቅ ነው አከርድሜ የበላው። በዚህ ጽድቅ ነው ኢትዮጵያ ነፃነቷን ጠብቃ እየታገለች የኖረችው። ዛሬ ይሄ ጽድቅ ነው እየተረገጠ ያለው። ትንቢቱ ውሸት። ይሄው ጎረምሳ ይሄ ጎረምሳ ሰውነቱን ያላደቀና ገና ኃጢአቱን ከቅጥሙ የሚፈላበት ሰው መንፈስ ቅዱስ ገለጸልኝ ሲሰነጣጠቃለሁ ብሎ ሲል ይሄ ብቻ አይበቃም። እውነት መንግስት ቢኖር አንተ ቀጣፊ ከየት አመጣው ብሎ አይዘው። እነዚህ ጳጳሳት ይኸው አልተማሩ አያውቁ፣ በቤተ ክርስቲያን ያደጉ አይደሉም፣ በዘመኑ ይሄዱ አይደሉም። ምን አደፋፈራቸው እነዚህ ውስጥ ገቡ? ይሄ አነጋግርም፣ ይሄ አወያይም፣ አንድ ኮንክሉዥን ላይ አይጥለንም። ይሄ ራሱ ስዕሉ ጠቅላላ ለተመልካች መንግስትንስ ቢሆን አያስገምተው እና መንግስት አላውቅም ሊል ነው። ደግሞ ሁሉም ሲናገሩ የምንሰማቸው ከጥቂት ሳምንታት በፊት እናውቅ ነበረ ይላሉ። እያንዳንዱ ጋዜጠኛ ሲናገር የምንሰማው እያንዳንዱ ኢንፎርሜሽን ካለው ዶክተር አብይ ኢንፎርሜሽን ይሄ የላቸውም፣ በሀገር የሉም ማለት ነው። የጸጥታው ክፍል ይሄን አያውቁም ማለት ነው። ጳጳሳቱ አፈንግጠው ሲሄዱ አያውቁም፣ ያውቃሉ። ይሄ በጠቅላላ መናቅ፣ በጠቅላላ ቤተ ክርስቲያኒቱን ወደ ማይኖሪቲ አውርደው ጥለው ለመርገጥ ለማስረገጥ። ቤተ ክርስቲያኒቱ መጥፋት አትችልም፣ ነገር ግን ኃይሏን ማዳከምና ቁጥሯን መቀነስ ነው። ትዝ ይለኛል ትምህርት ቤት እያለሁ ያነበብኩት መጽሐፍ ትዝ ይለኛል። ብሪቲሾች ኬንያን በቅኝ በያዙበት ጊዜ ሄሊኮፕተር አስነስተው እስከ ይርጋለም ድረስ ይመጣሉ፣ ሲዳሞ ማለት ነው። ከዚያ በኋላ ዝቅሉና ሄሊኮፕተሩን ዝቅሉና ቀስ ብሎ ያበሩታል እና በወረና አካባቢ ያለውን እንስሳ እያስበረገጉ ወደ ኬንያ ክልል ያስገቡት። አንድ ቀን አስበርግገው እየሸኙ በወር ውስጥ የወረና እንስሳ ሁሉ በጠቅላላ እንደገና እንዳለ በሙሉ ኬንያ ገብቶ ያድራል። ከዚያ በኋላ ያጥሮታል። ኬንያ ያሉት ሁሉ እንስሳቶች በዚህ መንገድ ከኢትዮጵያ እየተነዱ የገቡ ናቸው ነው የሚባለው። አሁን ፕሮቴስታንቱ እያደረገ ያለው ከኢትዮጵያ ቤተክርስቲያን ህዝበ ክርስቲያኑ እያባረሩ እያስረገቡ ቤተክርስቲያኒቷን እያዋረዱ እየሰደቡ ወደ እነሱ ክልል ውስጥ መክተት ነው። ያን ጊዜ ቤተክርስቲያኒቱ ማይኖሪቲ ትሆናለች፣ ታንሳለች፣ ድምጿም የለም፣ ያስፈልግ እንዳልነበረች ማድረግ ይቻላል። ቀመሩ ይሄ ነው እንደተረዳሁት። ስለዚህ
አሁን ፈተና ውስጥ ገብተናል። ያለው ድላውን መስቀሉን ማንሳት ነው። አሁን እክፉ እንኩሉ እኩይ ውስጥ ነው የገባን። አሁን ችግሩ ራሳችንን ማጽዳት ነው። ራሳችንን ካላጸዳን በድካም ውስጥ ተውጠናል፣ በይሉኝታ ተውጠናል፣ በጥቅም በጓደኝነት በቤተሰብ በራስ ኃጢአት ታስረናል። ሁላችንም ከዚህ ነፃ ካልወጣን በቀር ቤተ ክርስቲያኒቷን ማትረፍ አንችልም፣ ህዝቡንም ማትረፍ አንችልም። እንዴት ነፃ እንውጣ ታዲያ? አሁን ደህና ቅዳሴው እኮ ነገረን። አሁን እያንዳንዳችን በራሳችን መዝመት አለብን። እያንዳንዳችን በቤተ ክርስቲያን አካባቢ ያሉ ሰዎች ወተናጸሩ በበይናቲክሙ አሐዱ ምስለ ካልኦ፣ እርስ በርሳችሁ ተያዩ፣ ተበጣጠሩ፣ አትምጣ፣ አንዱን አንዱ አያዋሸው። በይሉኝታ ማትሂድ፣ ጓደኛ ነው ይቀየመኛል፣ ዘመዴ ነው ይቀየመኛል፣ ከዚያ ነፃ አውጣ። ራስህንም ቢሆን ካድ በጠቅላላ። ለዚህ ካልበቃ ዞር በል ከህዝብ ገጽ፣ ከህዝብ ፊት ገለል በል። ከ60 ጳጳሳት 10 አይጠፉ፣ 10 ንጹሐን አይጠፉ። ዝሙት ያለባቸው፣ ቅጥፈት ያለባቸው፣ ውሸት ያለባቸው ዞር ማለት አለባቸው። አሁን እነዚህ የወጡት ጳጳሳት እኛ ብቻ አይደለንም የምንከሰስበት፣ ይሄ ጉድ አለ እያሉ እየተናገሩ ነው ያሉት። ጉንፋን የያዘው ሰው ስርቆት አይሄድም፣ ራሱ ማጽዳት አለበት። አሁን ያን ጥያቄ ወደ እነሱን መልሰውና እነሱስ ያን ይሄ ሁሉ ነገር የሚሉት ነገር ሲፈጸም የት ነበሩ የሚለው ዞሮ ለነሱ የሚመልሱት ይሆናል። ይቀጥሉልኝ ጋዜጣ። ኦኬ አሁን ቤተ ክርስቲያኒቷን አሁን ከገባንበት ፈተና ለመውጣት ጠቅላላ ቀጥ ብለው መቆም አለባቸው። አውጡት ከመካከላችሁ ነው እንጂ ከእንደዚህ ያለ ጋር ተደራደሩ የሚል የለም። ተደራደሩ የሚል የለም። ቅድም እኮ አሉ የበሰከረ ጊስ ውስጥ ተቀመጥ በል ጳውሎስ ነው የተናገረው። ጳውሎስ እኔም ብታሳድደኝ በሰይፍ ላይ ነው የቆምከው። ሰይፍ ምንድን ነው? የሚቆርጥ ነገር ነው። በህዝብ መከፋፈል የመጣ ነገር ዶክትሪን ነው። ከቀኖና በላይ ነው። አየው፣ ቀኖና የሚባለው ቅድም እንዳልኩ ጊዜ፣ ቦታ፣ ኮንዲሽን የሚያሻሽል ነገር ነው። ለምሳሌ ያለነው አሜሪካ ነው። ቀኑ ይለያያል፣ ወሩ ይለያያል፣ ዓመተ ምሕረቱ ይለያያል፣ ካላንደሩ ይለያያል። የምንጠቀምበት ብር ቋንቋችን ሁሉ እየተራራቀ ነው። ኢትዮጵያ ያለውን እንዳለ በሙሉ እናመጣው። ምክንያቱም ርቀት፣ ዘመን፣ ወቅት ቀኖና ይሰባብረዋል። ቀኖና ሊሻሻል ይችላል። ዶክትሪን ግን ማንም ሊያሻሽለው አይችልም። ስለዚህ ነው ክርስቶስ ዘይኮነ ምስሌ እዱየ ውእቱ፣ ከእኔን የሚበትነኝ ጠላቴ ነው። ታዲያ እነሱ እዚህ ላይ ዝሮተ ከመይት ጋባ ምስሌሁ፣ አንድ እንዳልሆን ይበትነኛል፣ ጠላቴ ነው ካለ ህዝብን መበተን ነገር መለኮት ነው። መልካም። ይሄ ከተባለ ለህዝቡ ግልጽ ለማድረግ የተሰበረው ቀኖና ወይስ ዶግማ? የተጣሰ ዶግማ ነው። እንዴት? ህዝብ ዶግማ ነው። ቀኖና የምትለው አልኩ ልብሳችን ያደረግነው የምንጠቀምበት ሁሉ ቀኖና ነው። ቀኑ ወር ቀኖና ነው። አካል ግን የእግዚአብሔር ቁም ነገሩ አካላችን ነው፣ አንድነታችን ነው፣ ህብረታችን ነው። ተዋህዶ እንላለን። እግዚአብሔር ይስጥልኝ። ተዋህዶ የምንለው የክርስቶስን ሰውነት መለኮቱንና ትስብእቱን ብቻ ሳይሆን እኛ አንድ አካል ነን፣ አንድ ሰውነት ነን። ያንን የሚሰነጣጥቀው ጠቅላላ ያን ከሰነጣጥቀው ቤተክርስቲያን ፈረሰች። ይሄ ዶክትሪን ነው፣ ቀኖና አይደለም። አልኩህ እኮ አመሮ ተናገረ ክርስቶስ። ክርስቶስ ሲናገር አማን አማን እብለክሙ እውነት እውነት እላችኋለሁ የሚለው አጽንዖተ ነገር ነው፣ አጽንዖተ ነገር ነው። አሁን ከኔ ጋራ ያልሆነ ጠላቴ ነው ይበትነኛል ካለ በታኝ ሰይጣን የሰይጣን መሳሪያ ነው። ይሄ ዶክትሪን ነው እንጂ ቀኖና አይደለም። ስለዚህ እነዚህ ሰዎች ዶክትሪን ያፈረሱት ቀኖናንም ልንለው እንችላለን። ምክንያቱም ልብሱን ለብሰው ወጥተዋል። አይታቸው እንደሆነ ጳጳሳቱ ያለ የሌለ የጳጳሳት ልብስ ለብሰው ያቀኖና የተሸከሙትም ቀኖና። ነገር ግን ህዝቡን ከፍለውታል። ዶክትሪን ይሆናል ወደ ህዝቡ ሲሉ አያመልጡም። የበሰከረ ጊስ ውስጥ ምናልባት ክርስቶስ ሰይፍ ላይ መቆም ይሻላል አለ። ገና መንግስት ቢኖር እውነት ጠባቂ ቢኖር እነዚህ ሰዎች እስር ቤት ነው የሚጠብቃቸው። ገና እኮ አላለቀም። ችግሩ የኛ ውስጥ ያለን ሰዎች መሞዳሞድ፣ ኃጢአተኞች ስለሆኑ እናንተ በዚህ ከሄዳችሁ እኛም በዚህ አንመጣባችኋለን ካሏቸው ሽብርክ ይላሉ። እውነተኞች ከሆኑ ግን የለም። የቤተ ክርስቲያናችን ትምህርት የት አይፈቅድም። እንፋለማቸው እንዴ! ተመልከት፣ ያስበላል። ያን ሁሉ አደረጉ።
ያን ሁሉ ካደረጉ በኋላ ምን አደረጉ? ግልጽ ያሉ ለምሳሌ ቤተክርስቲያኑን ለመከፋፈል ታገሉ። ያን ጊዜ ብዙ ውይይት ተደረገ። ይቅርታም አልጠይቅም አሉ። ያን ሁሉ እያሉ እንዲያውም በኢትዮጵያ ቤተክርስቲያን ሊቃውንት ላይ ጠቅላላ የስራ አስኪያጅ ምክትል አድርገው ሾሟቸው። አንድ ሁለቱን ይጥቀሱ። ለመክፈል እኒህ ሰው አሁን የጠቀሷቸው ሰው በላይ የተባሉ ሰው ለመክፈል ያደረጉትን አንድ ሁለት እስኪ ይጥቀሱልኝ። ምንድን ነው ያደረጉት? እነዚህ ሰውዬ የኦሮሞ ቤተክርስቲያን መቋቋም አለበት ብለው አመኑ። መጀመሪያ ሰውዬው የመንግስት ሰው ናቸው። አንድ እግራቸው ቤተ መንግስት፣ አንድ እግራቸው ቤተ ክህነት ነበር። በቤተ ክርስቲያኖችም አካባቢ ምንም ነገር የተማሩት ነገር የለም። ህግ አውቃለሁ አሉ። ለምሳሌ አሁን ባለፈው ጊዜ ያ ስለ ማርያም የተናገረው ሰው ይከሰስ ሲባል እሳቸው ህግ ተምሬያለሁ ብለው ቀርበው ሲናገሩ በህጋችን እንፋረደዋለን አሉ። እንዴ እሳቸው ያደረጉት የነበረው እነዚህ ሰው ያደረጉ በህግ የሚፋረዱ ከሆነ ያ ሁሉ ህዝብ ሲታረድ የትኛው ይበልጣል? ነገረ ማርያምን ወይም መጽሐፉ እንዲህ ነው የተናገረውን እንፋረድ ካልን ሰው ሲያርድ የነበረውን ሰው ሲጨፈጨፍ የነበረውን ይቺ ቤተክርስቲያን የማጠምቀው ሰው ህዝብ ያልቋል በህግ ይፋረዳሉ አላለችም እኮ። ትክክል። አሁን እኒህ በላይ የተባሉት ሰው እንደዛ ሲሳሳቱ ወይም ደግሞ ይሄን ነገር ሲሉ ቤተክርስቲያን እዚህ ቅዱስ ሲኖዶስ የለም መንገዱ ይሄ ነው ማለት ነበረበት ነው የሚሉት። አዎ ምክንያቱም አሁን ለምሳሌ ቀረው የህግ ሰው ነኝ የቤተ ክህነቱ ምክትል ስራ አስኪያጅ ነኝ አሉ እና የህግ ሰው ስለሆንኩኝ በህግ እንፈርደዋለን አሉ። ስለ ማርያም የተናገረውን ሰው ኦኬ። እኔ ለራሴ በዚህ ቤተክርስቲያን ያደኩ ነኝ። እመቤታችን ትደግፏለች ይነበባል። እረሪት ኃይልና ኪዳነ ምሕረት የምንላት ያ ሁሉ ህዝብ በክርስቶስ የተጠመቀው ሁሉ ህዝብ ሲታረድ ዝም ብለን ህግ ሳንጠቅስ እንግዲህ ተመልከት። ግማሾቹ ከደብረ ጽዮን ጋር፣ ግማሾቹ ከዶክተር አብይ ጋር በመሆናቸው ያንን አምጥተው ለዓለም ቢጮሁ ሁሉም ተነካክተው ገደል እንደሚገቡ ስላወቁ ይጠባበቃሉ። እስበሳቸው ስለሚጠባበቁ አብይንም ይደግፉታል፣ ይሸፍኑታል፣ ደብረ ጽዮንም ይሸፍኑታል። አሁን ይህ ሰውዬ ህግ አዋቂ ከሆነ ቤተክርስቲያኒቱ ለመክሰስ ህግ ካላት ለተአምረ ማርያም ክስ እንቀርባለን በህግ ካሉ ያ ሁሉ ህዝብ ሲያልቅ፣ ያ ሁሉ ህዝብ ሲጨቅ፣ ሀገሪቷ በደም አበላ ስትጥለቀለቅ፣ መሬቱ ሁሉ በሰው ስጋ ሲሸፈን የት ነበሩ? ህጉ የት አለ? ለዚያ ቤተክርስቲያኒቷ ህግ የላትም። ይህንንም ተነጋግረናል። ይሁን ቤተክርስቲያኒቱ እንኳን ሰው ቀርቶ አጸድ ሲቆረጥ ትዋለች። መልካም እንኳን ሰው የሆነ አካል ሲሞት ቀርቶ የሰው ዘር ሲፈስ ዘፍጥረት 38 ላይ ተናግረናል። አውራን የሚባለው ዘሩን በማፍሰሱ ቀስፎታል ተናግረናል። ቤተክርስቲያኒቱ ሁሉ ታስተምረናለች። ይህን ሁሉ የጥለውት ነው። አሁን በህግ እንካሰሳለን። እንደ እሳቸው ደግሞ የበለጠውን ስራ ሰርተው የከፋውን ስራ ሰርተው፣ ምክንያቱም ሰላይ ሆነው ጉባኤው ጋር አብረው ሄደው አነብ ሲሉ ሾልኮ ጠፋ። እነዚህ ሰዎች ናቸው። ከእነዚህ ጋር እኮ ነው ያደረገው። እነዚህን እኮ ነው የኛ አለቆች ጉባኤያችን ላይ ያስቀምጧቸው። መንግስት ይሄን አያውቅም። በሀገሪቱ ያለው ሁሉ ህዝብ ሞቷል ማለት ነው። ይሄን አይረዳ። የሚናገረው ብቻ አያስፈርድበትም። አያስፈርድበትም። ታዲያ ሲኖዶሱ ጠንካራ ቢሆን የለም ነገስቱ ይላል መሰለህ፣ አንድ ሰው ስህተት ሰርቶ ቤተክርስቲያኒቱ ካስወገደችው በኋላ የንስሐ ፍሬ ሳያሳይ ወደ ቤተክርስቲያን እንኳን አይገባም። ወደ ቤት እንኳንና ሹመት ሊቃውንት ላይ የቤተ ክህነቱ ምክትል ጠቅላይ ስራ አስኪያጅ ማድረግ ቀርቶ ሰው ተሰጥቶት መምህር ተሰጥቶት ንስሐ ገብቶ እስኪረጋገጥና የንስሐ ፍሬ እስኪያሳይ ድረስ አይግባ፣ ከምዕመናን ጋር አይቀላቀል ነበር። ያን ሁሉ እያደረገ ጠቅላይ ስራ አስኪያጅ ያደረጉት ሄደበት። ታዲያ የዚህ ሰው ኃጢአት አብረውት የሚሰሩ ሰዎች ተካፋዮች አይደሉም? አይወቀሱም? የት ነው ያሉት? ታዲያ አሁን ዛሬ የሚሰራውን ሁሉ እነዚህ ሰዎች አያውቁም ነው ልንል ነው? የሚካሄደውን ነገር አያውቁም ማለት ነው? እኔን ሁሉ ካወቁ እዚያ መካከል ያሉት ሰዎች አያውቁም ማለት ይችላሉ። ስለዚህ ሁላችንም አዘቅት ውስጥ ነው የወደቅነው። አባቶቻችንን መከተል አልቻልንም። ባይዶች ሆነ
ለዚህ ቤተክርስቲያን ባይታወሮች ሆን ቤተክርስቲያኒቷ አባቶቻችን የነገሩን የምንመጥን ቤተክርስቲያኒቷን የምንመጥን ሆነን አልተገኘንም። ይህች ቅድስት ቤተክርስቲያን ሉዓላዊት ቤተክርስቲያን የታወቀችዋን ቤተክርስቲያን እያስረገጣት ነው። አንድ ነገር ልንገር ይቀበሉት። አንዳንድ ጊዜ ከፕሮቴስታንቶች የምሰማው ነገር አለ። ለምሳሌ ኢቫንጀሊካል ነን እኛ የወንጌል አማኞች ነን እያሉ ይናገራሉ። ከሞኝ ደጃፍ ሞፈር ይቆረጣል ይባላል። እኔ ከኔ የበለጠ ወንጌላዊ አለ ብያለሁ። ከኢትዮጵያ ቤተክርስቲያን የበለጠ ወንጌላዊ አለ ብያለሁ። መልካም ገላትያ መልእክቱን ብታይ ጳውሎስ የተናገረው ነገር አለ። አብርሃምን ይሁዶችም አባታችን ነው ይሉታል፣ ሙስሊሞችም አባታችን ነው ይሉታል፣ እኛም አባታችን እንለዋለን። መልካም እኛ ክርስቲያኖች አብርሃምን አባታችን ብለን ስንለው ሙስሊሞች ከሚሉትና ይሁዶቹ ከሚሉት የተለየ እንዴት? ጥሩ ከመገረዙ በፊት አብርሃም ንጽሐ ጠባዩ ንጹሕ ነበር። ስለዚህ እምነቱ በዋህነት የሄድበት የነበረ እምነቱ ወደ ጽድቅ ተቆጠረለት ገና ሳይገረዝ። ያቺ ጽድቅ ወንጌል ናት ብሎ ቅዱስ ጳውሎስ ተናግሯል። እግዚአብሔር አስቀድሞ ወንጌልን ለአብርሃም ሰበከለት ይላል። እኛ ኦርቶዶክሶች አብርሃምን አባታችን የምንለው ከመገረዙ በፊት የተሰበከችዋን ጽድቅ በንጽሐ ጠባይ የነበረችዋን ጽድቅ ያችን ወንጌል እና ከይሁዲዎችም ከሙስሊሞችም በተለየ መንገድ ነው አብርሃምን የምናከብረው። አባታችን የምንለው ከግዝረቱ በፊት ጽድቅ ሆኖ የተቆጠረለትን ክርስቶስ በጥምቀቱ ያወጃትን ያችን ነው ተከትለን የምንሄደው። ጽድቃችሁ ከፈሪሳውያን ካልበለጠ ትክክል አይደለችም ማለት ክርስቶስ እሱ መንግስቱ ወጽድቆ ወድኅረ ሰይት መንግስቱን ጽድቁን ፈልጉ። እኛ ዛሬ እዚያ ውስጥ የለንም። ከጥምቀቱም ጋር ተጋጭተናል። እኛ የምንፈልገው ማቴሪያል ነው። እኛ የምንፈልገው ክብር ነው። የምንፈልገው ከደብረ ጽዮን መስማት ነው። የምንፈልገው ኦነግ ሸኔ ነው። የምንፈልገው ከነ ዶክተር አብይ ነው። ስለዚህ እኛም ተናቅን፣ እግዚአብሔርም ናቀን፣ እግዚአብሔርም ተወን፣ እስብሳችንም ተናናቅን። ይሄ ነው ክፍተት የመጣው። እንዴት እንውጣ? እንግዲህ በየጊዜው ጮህን። አሁን ፈተና ውስጥ ገብተናል። አሁን ችግሩ ውስጥ ሰምጠን ገብተናል። በያለንበት ይህን ፈተና ለመወጣት ካህናቱም በውጭ ያሉት መተባበር፣ ህዝቡን መተባበር አለበት። አሁን ምናልባት እግዚአብሔር ቤተክርስቲያኒቷ ሊያጸዳት ይሆናል፣ አናውቅም። አሁን እየተናወጠ ነው ያለው። በጠቅላላ ሲታየን የነበረው ፈነዳ አሁን መፍረክረክ መጣ። መፍረክረክ አይቻልም። ቀጥ ብሎ መቆምና በትክክሉ ያለማመካመሽ ያለመወላወል ቀጥ ብሎ መስዋዕትነት የመክፈል ግዴታ አለብን። አለበለዚያ ከችግር መውጣት አንችልም። አሁንም ዛሬም የታባነ እዚያ ውስጥ ተመልሶ ወደ ፈተና አታግባል። ነገም ፈተና ውስጥ እያለ ወደ ፈተና አታግባል። በሰላም ጊዜ ወደ ፈተና ይህንን መለየት አለብን። በሰላሙ ጊዜ ወደ ፈተና አታግባን እንላለን። ዛሬ ልንል አንችልም። መስቀሉን ይዘን መነሳት አለብን። ጊዜው የሚጠይቅንን መስዋዕት መክፈል አለብን። አላድነንም ኩሉ እኩይ ነው። ከክፉ ሁሉ አላድነን የምንለው በሰላሙ ጊዜ ነው። እያየን እያወቅን ክፉ ሁሉ ሰመጥንበት፣ ሁላችን ገባንበት። አዮ እና ጸሎታችን ሁሉ ፌክ ነው የሆነው። ጸሎታችን ሁሉ ምን ባልሆነ የሆነው ይህንን ወደ የማይ። ስለዚህ ሲኖዶሱ አሁን መጠንከር አለበት። አስፈላጊ ከሆነ ጥሪውን ያስፈው። በውጭ ያላችሁ ሁሉ ደክሞናል፣ አልቻልንም፣ የዚህ ቤተክርስቲያን ተቆርቋሪ የሆናችሁ ሁሉ ግቡ፣ እርዱን ማለት አለባቸው። አሁን የጠሩት ጳጳሳቱን ብቻ ነው። ለሊቃውንቱ እንኳን ጥሪ አላስተላለፉ። ስንት የዩኒቨርሲቲ ምሁራን አሉ በዓለም ዙሪያ፣ ስንት ሊቃውንቶች አሉ በዓለም ዙሪያ። ያቺ ቤተክርስቲያን በሲኖዶስ ተጠብቃ አታውቅም። በሊቃውንቱ ስትጠብቅ የኖረችው። ሲኖዶስ እኮ የመጣ አሁን ነው። ሲኖዶስን እኮ የፈጠሩት በችግር ምክንያት ነው። ይህንን እኮ ተነጋግረንበታል። በጣሊያን ጊዜ ቄርሎስ የሚባሉት ክደው በመሄዳቸው ከዚያ በኋላ አባቶቻችን የለም ጵጵስና ከውጭ መጥቶ እንደዚህ ከካደን አሁን መከራውን፣ ጭንቁን፣ ችግሩን ሀገሪቱ ህዝብ ጋር የሚካፈሉ ሰዎች መሆን አለባቸው ብሎ ሰየሙ። ችግሩን ቀጠሉት። 60 ጳጳሳት፣ እንዲያውም የባሰ ጉድ
መልካም አሁን ከሚያመጣው ጋር አብረው እየተሞዳሞዱ ህዝቡን የሚያስበላ ጉድ ጵጵስና አሁን ህዝቡን ገደል ነው የሰደደው። በጠቅላላ የአባቶቻችን ምኞት አልሰራም። ጵጵስና ከግብፅ ተለይቶ በሀገሪቱ ተወላጅ እንዲሆን ያደረጉት በጣሊያን ጊዜ የሰሩት ግብፃዊ ያደረጉት እንዳይደረግበት ነበር። ዛሬ ግን የሀገሪቱ ተወላጆች ጥቅሙን እየበላን በድሎት እያለን ከካድሬ ጋራ ከፖለቲከኛ ጋር እየተሞዳሞድ በጠቅላላ ህዝቡን አስበላን። ቤተክርስቲያኒቷን ማስረገጥ ናት። ስለዚህ አሁን ፈተና ውስጥ ገብተን እነሱ ባመጡት እነሱ በፈጠሩት ህዝቡ እየተሰቃየ ነው። ህፃናቱ እየታረዱ ነው። የሰንበት ተማሪው እየተሰቃየ ነው። አናቱ እየታረዱ ነው። እነሱ ጋር ግን ገና አልደረሰም። አሁን መጣባቸው። እኔ አሁን እነሱን በሆን የዘሞተ ካለ እቤቱ ይተኛ፣ የሸረሞተ ካለ እቤቱ ይተኛ፣ የዘረፈ ካለ እቤቱ ይተኛ። እንቅፋት አይሁን። ምክንያቱም የዘረፈው ካለ እና አቡነ ሳዊሮስ አንተም ዘሙታል፣ አንተም ዘርፈሃል ይሉት። አሁን ሲኖዶሱ ይበቀላል። እባካችሁ ኃጢአተኞች ገለል በሉ፣ ዝሙተኞች ገለል በሉ፣ ዘራፊዎች ገለል በሉ። እናንተ ንጹሐን ሆናችሁ 5 ሁኑ 10 ሁኑ፣ ራሳችሁን አጽንታችሁ ሰንጥቃችሁ ውጡ። እኔ ይኸውልህ ወንድሜ አንዳንድ ጊዜ ይሰጠኛል። ይህን ልብስ ለብሼ ስወጣ ይሄ የቀጣፊ አድርባይ ቄስ ምን ያደርጋል እዚህ? አሁን ይህን ጊዜ እኮ ዝሙት ውሎ ነው፣ አሁን ይህን ጊዜ እኮ ዘራፊ ነው ይለኛል ብዬ እየተሰቀኩ ነው ያለው። ከዚህ መውጣት አለብን፣ ከዚህ መላቀቅ አለብን። ቤተክርስቲያኒቷ ቅድስት ናት፣ ንጽሕት ናት። ግን እዚህ ላይ ማንም የለም። እውነቱን ብናስተምር ማንም የሚቆም የለም። የእኛ መዝረክረክ ግን አስናቅ። መልካም በዚህ ያሉት ጳጳሳት ሁሉ አስበሉን፣ አስረገጡን፣ አስናቁን። መልካም ያለው ድል አሁን ፈተና ውስጥ ገብተዋል። ያሳዩን፣ ይምሩን። መልካም ፈተና ውስጥ ገብተናል እንዳሉት ውስጥ መንሱት ነው ያለ ነው። ስለዚህ መደረግ የሚገባውን መስቀሉን መሸከም እንዳለብን እየገለጹ ነው። ነገር ግን አሁን ከገለጹት ጋር የሚሄድ እርስዎ ከዚህ በፊት እንዲያው አሁን በጠቀሱት የአላስፈላጊ ሕጸጽ ያለበት ሰው አጋጥሞት የመከሩት ይኖር ይሆን? ወንድሜ አንዳንድ ጊዜ ባህላችንም ጥሩ ነው። አልኩባይ አትሁን ይላሉ። እኔ እንዲያው አልኩባይ እንዳልባል እፈራለሁ። በጣም መጠንቀቅ አለብን። የዛሬ ስንት ዓመት አቡነ ኤዎስጣቴዎስ የሚባሉት ሰውዬ ዝሙት ፈጸሙ ብሎ ከዩኒቨርሲቲ አባረራቸው። የት ዩኒቨርሲቲ? እንግዲህ ወረቀቱን እጄ ላይ አሜሪካን ሀገር ገብቶኛል። ሲገቡ በኢትዮጵያ ቤተክርስቲያን ስም ገቡ። በክብር ተቀበሏቸው። ለቤተክርስቲያን ክብር ብለው ተራ ዶርሚት እንኳን አልሰጧቸውም። ለካ እዚያ ገብተው ዝሙት ይፈጥራሉ። አሁን ከዚያም ይነካኩና ወይ ደግሞ አንዷን አይነኳት ከሁለቱ ጋር አብረው ተጣመሩና እንደዚያ ደግሞ የኔ ቦይፍሬንድ ነው የኔ ቦይፍሬንድ ነው ተቃጥች ሙስተካ አንድ መንካት እኮ በራሱ ኃጢአት ነው። ቀሲስ አንዱ የሚያስፈልግ ዩኒቨርሲቲው ተጠነቀቅ። ዩኒቨርሲቲው እንደሱ መስሎት ምን ያህል ቤተክርስቲያናችን ምን ያህል ደካማ መሆኑን ምን ያህል ኋላ ቀር መሆኗን አልተገነዘቡም። እና ጳጳስ ነው ብለው ለቤተ ክርስቲያን ክብር ተጠንቅቀው እስታፉ ተሰብስቦ የተነጋገረ። እስታፉ ብቻ አይደለም፣ ያ ትምህርት ቤት በኮሊሽን የተፈጠረ ነገር ነው። በሙሉ ኃላፊዎች ተሰብስበው ወስነው ዲስ ፐርሰን ኢዝ ሴክሹዋል ፕሬዲተር ብለው ወረቀቱን በተኑት። ለእኛ ደረሰ። መጀመሪያ ደውዬ ያነጋገርኳቸው አቡነ ዘካርያስ ነው። እንግዲህ ከመልከት የምናገራት ያን ጊዜ ኒውዮርክ ነበር። አቡነ ዘካርያስ አብረን ደብረ ሊባኖስ ነበር። እንዲህ አባታችን ይሄ ነገር ተፈጥሯል ስላቸው፣ አዎ ደርሶኛል አሉ። ምን እያደረጉ ነው ስላቸው፣ እኔ ግራ ገብቶኛል ምን እንደማደርግ አሉ። ለካ ለዶክተር አማረም ይሄ ወረቀት ደርሷቸዋል። ሳነጋግራቸው ለእኔም ደርሶኛል አሉ። እና ምን ይደረግ ተነጋገርን ስበሳቸው። እስቲ ሰውየውን እንፈልግ ተባለ። ሰውየውን በስልክ ፈልግ ያገኘኋቸው። ከትምህርት ቤት ሄደው ሲያትል ሄደዋል። ለካ አገኘኋቸው። አግኝቼ ሳነጋግራቸው ቀሲስ እግዚአብሔር ይስጥልኝ እና አባ ፋኑኤል ስም እየጠሩ እና አቡነ ዘካርያስ ሁሉ ጣሉኝ። እግዚአብሔር ይስጥልኝ ስለደወሉልኝ አሁን እርዳታ ፈልጋለሁ። ምን እንርዳዋ ስላቸው፣ ቀሲስ ያሰቡትን ሁሉ እርዳታ ፈልጋለሁ። ይህን ለአቡነ ዘካርያስ ስነግር
በህይወት አሉ አባታችን። እነዚህ ሰውዬ ወድቀዋል። አሁን እርሶ ጋር ይምጡ ስላቸው እሺ አይለኝም አይመጣም አሉ። ለራሳቸው ለአባይ ወስጣቸው ሲደውል አይቀበሉኝም አሉ። አሁን በመካከላቸው ምን እንደተፈጠረ አላውቅም። ይነጋገሩ አይነጋገሩ ችግር እንዳለ ሲገባኝ ለዶክተር አማረ ደውል። ዶክተር አማረ ያን ጊዜ ቤተክርስቲያኑ አልተከፈለም። ከኮሚቴዎች ጋር ተነጋግረው እሺ ብለው ከተቀበሉ ፖኬት መኒ 400 ብር ያዘጋጃለሁ እና ከቦታው ዞር ይበሉ ተባለ። የት ሲባል ግብፅ፣ የግብፅ ሞናስትሪ ደወል፣ እንቀበለዋለን ፖኬት መኒ ከሰጣችኋቸው ተባለ። አሁን ይሄ ነገር ተዘጋጅቶልዎታልና ይሄዱ ብዬ ስልክ ደወልኩላቸው። አይ ቀሲስ አሁን እንግዲህ ተመልከት፣ የማህበረ ቅዱሳን ልጆች ጠበቃ አዘጋጅተው ነፃነቴን እንዲያገኙልኝ ትግል ጀምረዋል። ትምህርት ቤቱ በሐሰት ስሜንና የኢትዮጵያን ቤተክርስቲያን ለማጥፋት ያቀደው ነው። እኔ ነፃነቴን እሻለሁና ስላደረጉልኝ አመሰግናለሁ። ከዚያ በኋላ እኔም ተውኳቸው፣ ቀረ። በአመቱ ዲሲ መጡ። ይህ ሁሉ እያለ ጽሁፍ ሁሉ ለሲኖዶሱ ሄዷል። ሁሉም ተበትኗል። ዲሲ መጥተው ከአቡነ ፋኑኤል ጋር ባህረ ጥምቀት አከበሩ። አዎ ባህረ ጥምቀት ባረኩ። ማርያም ደግሞ ሄደው ቀደሱ ተባለ። ልክ ነው። ይሄ ነው። አዎ ይሄ እንግዲህ እዚህ ጋር ኦርቶዶክስ ቸርች ኢን አሜሪካ የሚለው በኒውዮርክ። አዎ ከዚያ በኋላ እኔ አዝኜ ምንድን ነው ይሄ? ቤተክርስቲያኒቷን ገደልናት አይደለም። ኃጢአቱን የሰሩት እኮ ከ50 ውስጥ የመጡ ፓስተሮች፣ የወደፊት ቄሶች በመላ አሜሪካ የሚበተኑ ናቸው። እዚያ ቦታ ላይ ጥሩ ምሳሌ አይደለም የተውት። በእነዚህ ሰውዬ ላይ እርምጃ ካልተወሰደ ይቺ ቤተክርስቲያን ሰውየው የሰራው ኖርማል ነው ብላ ተቀብሏለች ብሎ ያ ሁሉ ፓስተር ቤተክርስቲያኒቷን ይፈርጃታል። አንድ ነገር መደረግ ያለበት ብለን ጮኸን። ማንም አሁን ዛሬ ከነ አቡነ ሳዊሮስ ጋር ሆነው ለአቡነ ሳዊሮስ ምስክርነት ሲሰጡ ሳይ እጅግ በጣም አፈር። በጣም አዘን። በጣም ነው ልቤ የተሰበረው። እንዲህ ምን ያህል ደፋሮች ናቸው! ምን ያህል ዘላኖች ናቸው! ምን ያህል ጠጣሾች ናቸው! ይህንን ጉዳ አዝነው እንዴት ምስክር ሆነው ይቀርባሉ? አዎ ድፍረታቸው የኛ ዝምታ ነው። ባለፈው ጊዜ ከአንድ ዓመት በፊት ይሄ ነገር ስናየው በቻንስለሩ ተፈርሞ ደብዳቤውን ባየንበት ጊዜ ሁላችንም አዝነን ለቤተ ክርስቲያናችን መጥፎ ቀውስ ይፈጥራል፣ ምዕመናኑም ይረበሻል፣ ችግር ስለሚፈጠር እናንተው ተነጋግራችሁ ሰውየውም ገለል ይላሉ በሚል ነበረ። አንዴም ተነጋግረንበት ከእርሶም ጋር በትክክልም አቅርበነው ነበርና በዛ መልኩ ነው ስለ ቤተ ክርስቲያን ሲባል ስለነበረ ይሄ ስለጎዳን ሞክረዋል። ሊጸጸቱበት አይገባም። ግን ለወደፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ልታሰምርበት በሚገባ ልታጤነው ልትሄድበት የሚገባ ጉዳይ ነው ብዬ አስባለሁ። ይቀጥሉ ቀሲስ። እንግዲህ አይኸው ትልቁ ነገር ይህች ቤተክርስቲያን ራሷን ታጽዳ። እንደነዚህ ያሉ ሰዎች ናቸው በውስጥ የገቡ። ቤተክርስቲያኒቷንም የከፈሏት እንዲህ ያለ ኃጢአት ያለባቸው ሰዎች ናቸው። ንጹሐን አይደሉም። እባካችሁ ተመልከት። ይሄ ነው እንግዲህ ይሄ ነው ያ የጻፍ ነው። የዚያን ጊዜ አየኸው አንተ ሰንጥቀህ መዋኘትን መውጣትህን ነው የምታየው። ጥሩ ዋናትን ባህር ውስጥ ሲገባ ውሃው እንዳያሰምጠው ውሃውንም ጠጥቶ መርዙን ግን እንዳይለው ይታገላል ሰንጥቆ ለመውጣት እንጂ ውሃው ሁሉንም ስለሚነካ ሰውነቴን አይነካውም። ጉማሬውን ነክቶታል፣ አዞውን ነክቶታል፣ ዘንዶውን ነክቶታል ማለታቸው። በዓለም ውስጥ ያለን ካህናት ፖለቲካ ውስጥ ነው ያለን። ነገር ግን ፖለቲካውን ጠጥተ ነው አዘቅት ውስጥ እንዳንገባ የፖለቲካው ዘንዶ ሻርፑ ወሮ በላው ቀጣፊው አዞ እንዳይበላ እንጠነቀቃለን፣ እንዳይውጠን። የተላክን ወደ ዓለም ይህ ኃላፊነት አለብን። ዛሬ የተቸገርነው ቤተ ክርስቲያን የተጠራችው ከዓለም ነው፣ የምትላከው ወደ ዓለም ነው። ግን የተላክንበት ዓለም አሰመጠን ነው።
ፖለቲካው ውስጥ ያለው አዞ ዋጠን፣ ጉማሬው ሁሉ ዋጠን። ዋኝተን መውጣት አልቻልንም፣ ቀስፈን መውጣት አልቻልንም። ስለዚህ አሁን እና አቡነ ሳዊሮስ እዚያ ውስጥ ነው የሰመጡት። ገቡ፣ ሰመጡ በጠቅላላ። ጉማሬው በላቸው፣ አዞ በላቸው። ዋኝተው መውጣት አልቻሉ። ስለዚህ ድሮም አልተጠሩም፣ አሁንም አላወቁበትም። በዚያም ግን ከላይ ጀምሮ እስከታች ከደብረ ጽዮን ጋር የተሰለፈውም አብይ ጋር የተሰለፈውም ደብረ ጽዮንን በአዞ ልንመስለው እንችላለን፣ ብልጽግናን በጉማሬ ልንመስለው እንችላለን፣ አሁን ደግሞ ያፈነገጡትን በዘንዶ ልንመስለው እንችላለን። ግን ሁሉም ገደል ገባን፣ ሁላችንም በጠቅላላ። ስለዚህ ሁላችንም ጭቃ ላይ ወድቀናል። በዚህ መንገድ ነው ቤተክርስቲያኒቱ የምታየው። አሁን ታዲያ መፍትሄው ምንድን ነው? ቅድም እንዳልኩት በቀኖና ነው በነገረ መለኮቱ የሚፈታው ላልከው ቅድም ተናግሬዋለሁ። ቀኖናም ነገረ መለኮትም አለ። የእግዚአብሔር ቁም ነገሩ ሰው ነው፣ ሰው ነው። ህንፃው አይደለም፣ ልብሱ አይደለም፣ ሰው ነው። ስለዚህ ቅዳሴው ናስተበቁ በመንፈስ ቅዱስ ህብረት አንድነታችን ይጠብቀን ዘንድ እንማልዳለን ብሎ ዲያቆኑ ሲጮህ ህዝቡ አሜን ክራይላሪሶን እግዚኦ ተሳለን እያለ ነው የሚጮህ። ያ ዶክትሪን ነው። እንደገና ይዘርወን ይዝሮተ ከመይት ጋባ ምስል እንድበተን ያደርገኛል ጠላቴ። ይህም ክርስቶስ የተናገረው ነው። ለጳውሎስም የመሰከተ ሰይፍ ያ ሰይፍ መቁረጫ ነው፣ ሰይፉ መቁረጫ ነው። ስለዚህ አሁን እዚህ ውስጥ የገቡ ሰዎች መቆረጥ አለባቸው፣ ማለት ተወግዘው መውጣት አለባቸው። ስለዚህ በድርድር ሳይሆን በውግዘት ነው እያሉ ነው። በቃ አለቀ። ታየ እኮ አሁን በድርድር የተባለውማ መመቻመች ሆነ። ታየ እኮ በላይን አየነው እኮ። አሁን ያደረገው እኮ ሰለለን፣ አወቀን፣ ባዶ መሆናችንን ተረዳ። አብሮ ቃለ ጉባኤ እያካሄደ አንብ ሲሉት ሾልኮ ወጣ፣ ሄደ፣ ተደመረ፣ ወደዚያ ሄደ። እና ቤተ ክርስቲያኒቷ አሁን ክፍት ነው የሆነችው። መጀመሪያም ይሄ ሰውዬ አቅሙ አይደለም፣ ሲሳሳት አምጥተው እንዲያውም ሊቃውንቱ አናት ላይ ጫኑት ይህን ሰውዬ። አዮ ስለዚህ እነሱ ያዩት መገዳደፋቸውን ነው። ቤተ ክርስቲያኒቷ አዘቅት ውስጥ መግባት አላዩ። የጊዜውን ቁጣ ለማብረር ነው ያዩት። እነሱ ደግሞ ያስፈራራሉ። አንተም ዘሙታል፣ አንተም ቀጥፋል፣ እኔ ብቻ ነኝ ይላል። አሁን እኔ እጠራጠራለሁ። ምክንያቱም እኔ ስዘሙት ሰው ካየኝ፣ ስሰርቅ ካየኝ እንዴት አድርጌ ደፍሬ ልምጣ? አንተም ነህ ይለኛል፣ እኔን የኔን ያወጣዋል። ስለዚህ የኔ ኃጢአት እንዳይወጣ በኃጢአት የተበከልኩን መሸፈን ነው ጥያለሁ። እኔ እንደዚህ ነው የሚመስለኝ። አለበለዚያ አሁን ንጹሐን ጳጳሳት ሰንጥቀው እኛንም እየጮሁ ማስከተል አለባቸው። ቅዱስ ጳውሎስ ምን አለ መሰለ? ወለመበጉ ኢተጋደለ ይከውኑ ምስጋና። የሚፋለም ሰው ፍልሚያው የሚጠይቀውን መፈጸም አለበት። እንደገና በዕብራውያን ላይ አልታገላችሁም፣ ገና ደም አልፈሰሰም፣ ደማችሁ እስኪፈስ ድረስ መታገል አለባችሁ ነው። አይ እንጂ ቁጭ ብለን አንድ ልጆች ተመንሱት አላህ ድነነ ብለን ቁጭ ብለን እሳት ቤትህ እየተቃጠለ ምንም ታደርገው ወይ ማጥፋት አንድ ነገር ማድረግ አለብን እንጂ ቁጭ ብለህ ቤት የተቃጠለ ትላለህ። በፈተና ውስጥ ቁጭ ብለህ ወደ ፈተና አታግባኝ ማለታችን። አሁን ፈተናው መጥቷል። ከዳር እስከ ዳር ህዝቡ ተንቀሳቅሷል። እውነት ነፃ የሆኑ ከዚህ ንግድ ከኃጢአት ንግድ የነጹ ጳጳሳት አሁን ነጥረው መውጣት አለባቸው። አሁን ከዚህ የነጹ ካህናት ነጥረው መውጣት አለባቸው። በ50 ውስጥ ያለው ሁሉ በዓለም ያለው ሁሉ ካህናት ተንቀሳቅሰው አንድ ላይ ብድግ ብሎ መነሳት አለባቸው። ቤተ ክርስቲያኒቱ አሁን መጽናት አለባት። አለበለዚያ ግን በኃጢአት የሚጠቃቀሱ ሰዎች እዚያ ውስጥ እስካሉ ድረስ ተፈራርተው ያበርዱታል። በድርድር ነው የሚፈቱት። ቆይታ ያለ እንጂ ሰንጥቀው አይሆን። ደግሞ ቤተክርስቲያኒቱ እናትፈቅድ። አሁን እነሱ የሚሉትን እንግዲህ እዛ የምንደርስበት ይሆናል። አሁን እርስዎ እንዳሉት ቤተክርስቲያኗ ሕጓም ስርዓቷም አይፈቅድም። በውግዘት ነው መለየት ያለበት ይሄ እና የውስጥ ሕሊናን በማጽዳት ስጋቸውን ያደከሙ ከቤተ ክርስቲያን መግባት የለባቸውም፣ ገለል ሊበሉ። ይጥሪ ለሁሉም መሆንና ሁሉም የክርስቶስን መስቀል ተሸክሞ አሁን ህመማችን አንድ ነው። የተዋህዶን ክብር ለመጠበቅ የግፍን ሞት በመጋፈጥ የምንሰየፍበት፣ በጋራ የምንቆምበት፣ በህብረት የምንራመድበት፣ የመስዋዕትነት መስቀሉን ተሸክመን የምንነሳበት የህመማችን ጊዜ ነው የሚሉት ማደማደሚያ። ሌላ አሁን ምንም ሌላ አማራጭ የለም።
አሁን መተን እዚህ ስታክ አድርገናል። ምንም አማራጭ የለም። አሁን ድርድር የሚሉት በምን መንገድ ይህንን ቃል የጠቀስናቸውን ቃል የሚሰብር ቃል አግኝተው ወደ ድርድር ከመጡ እናያለን። እንግዲህ ሌላ ቀኖና ፈጥረው ወይም ሌላ ነገር መለኮት ፈጥረው ይመጡ ሆነ አናውቅም። ግን እሱን ለነሱን ተወውና አሁን በዚህ ያለው በውግዘት ነው። በቤተ ክርስቲያን ሕግ ዶግማውም ቀኖናም ሁሉም ተጥሷል ብለው አስረውታል። ስለዚህ እነሱ የሚያደርጉትንና የሚሆነውን ነገር እናያለን። በዚህ መልኩ ግን የእሱ ሀሳብ ይሄ ነው። ሊጨምሩት ወይም ደግሞ ሊያጠቃልሉት የሚፈልጉት ሀሳብ ካለ ለመጨረሻውን እንዲያጠቃልሉት። ተመልከቱ፣ እነዚህ ሰዎች መተዳደሪያቸው ይሄ ነው። አሁን ስህተት የፈጠሩት ሰዎች ቤተ ክርስቲያኒቱ የገንዘብ ችግር የለባትም። ደሞዛቸውን እንደያዙ ገለል ብለው የራሳቸውን ኑሮ ይሉ። እኔም ቤተ ክርስቲያኒቱ የምትለው ይሄን ጾም ይደሩ አይባል። ልጆች ሊወልዱ ይችላሉ። ልጆች በሚስጥር የደበቁት ሊኖር ይችላል። በዚያ ሁሉ መፍረድ ስለማንችል አሁን የሚያገኙትን ደሞዝ እንደያዙ እኔ በሆን ቤተክርስቲያኒቱ የምትለው ምክንያቱም ቤተክርስቲያኒቱ ከማቴሪያል ጋር ጉዳይ የላትም። ትክክል። የምትፈልገው ቤተክርስቲያኒቱ ቤተ መቅደስ ይጽዳ፣ የህዝቡን ህሊና እናጽዳው ነው። ስለዚህ አሁን ቤተክርስቲያኒቱ ማድረግ ያለባት እነዚህ የደብረ አለቆች ናቸው፣ ከውጭ መጡ አይደሉም። እነዚህ ገንዘብ የሚፈልጉ ናቸው፣ የጥቅም ሰዎች ናቸው፣ በግል ጥላቻ የወጡ የሰከሩ ናቸው። የቤተክርስቲያን ሰው አይደሉም። የሚፈልጉት ገንዘብ ነው። ስለዚህ ከዚህ በፊት ያገኙት የነበረውን ገንዘብ ሰጥቶ በሉ እንግዲህ በዚህ ኑሩ፣ ትፈልጉ ነግዱ፣ ትፈልጉ ትዳር ውስጥ ገቡ፣ ከቤተ ክርስቲያን ጋር ግንኙነት የላችሁ። እስካሁን የምታገኙትን ገንዘብ እስክትሞቱ ድረስ ታገኛላችሁ። አለቀ። ቤተክርስቲያኒቷ ማድረግ ያለባት ይሄን ነው። ግን ከነሱ ውስጥ ተለይቶ እንግዲያው ከነሱ ውስጥ ተለይቶ ቅድም እንዳሉት የተወሰነ ጊዜ የቀኖና ጊዜ ተሰጥቶት ወደ ነበረ የሚመለስ ይኖር ይሆን? ይቻላል። እንግዲህ ትልቁ ነገር ለዚህ ተጠሪው አቡነ ሳዊሮስ ናቸው። የመጨረሻ ተጠሪው እሳቸው ናቸው። ተጠያቂው እሳቸው ናቸው እና በላይ ስራ አስኪያጁ እነዚህ ናቸው። እነዚህ ያለምንም ጥያቄ መወገድ አለባቸው። በስህተት እየተታለሉ ለገቡት ሲኖዶሱ አሁን የራሱን ጥበብ መጠቀም አለበት። አየው እና በየዋህነት የገቡ አሉ፣ ሊኖሩ ይችላሉ። ያላቅም ግን ያ እንግዲህ የኔና ያንተ ስራ ሳይሆን እዚያ ያሉ ሰዎች ጥበበኞች፣ እውነተኞች ክርስቲያኖች ከሆኑ በስህተት የገቡትን ንስሐ ገብተን እንግባ ይቅር በሉን አሳስተውን ነው ካሉ እነዚህ ሰዎች ንስሐ ሰጥተው ወደ ገዳም ወደ ገዳም ተሸኝተው ወደ ነበሩበት እንዳለ ወደ አገልግሎታቸው መምጣት ይችላሉ። መልካም። እሱን ነው ነገር ያቀነቀኑ ሰዎች ግን ፈጣሪዎቹ ከህዝቡ ገጽ ከቤተክርስቲያኑ ገጽ መወገድ አለባቸው። መልካም። ቀሲስ አስተርአየ ጽጌ የካንሳስ ደብረ ሳህል መድኃኔዓለም መምህር ስለነበረን ቆይታ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። በርታ፣ ጠንክር። እግዚአብሔር ከሁላችን ጋር ይሁን። ለዚህ ቤተክርስቲያን ራሷ መሪ ይፍጠር፣ ለሀገሪቷም መሪዎችን ያንቃቸው፣ ሀገሪቷን ይጠብቅ። እግዚአብሔር ይመስገን። በሰላም ያገናኘን። አሜን። አመሰግናለሁ በጣም